ብዙ ጊዜ ቀናተኞች ምቀኞች ብቻቸውን ስለማይችሏችሁ ምን ያደርጋሉ መሰለህ? ቡድን ይፈጥራሉ፣ ቡድን ያሰባስባሉ። አንተን የሚጠሉ ሰው የማይዋደዱ የማይስማሙ ሰዎች እንኳን አንተን አንድ ሲያገኙ ይስማሙና አንድ ላይ ይሆኑና አብረው በቡድን ፋይት ያደርጓል። ግን ብቻህን ሆነ ኪዳን ካለ ትቀጥላለህ። ዮሴፍ ጋር ስትመጡ ዮሴፍ አባቱ በስተርጅና የወለደው ወንድ ልጁ ስለነበረ በጣም ይወደው ስለነበረ የገዛ ወንድሞቹ ተመቀኙበት። እዚህ ቤት ይሁን መልእክቱ ሰበር ነው፣ ቃሉ ሰበር ነው። ምቀኛ መንፈስ ይመታል። ሳኦል እንዲህ አለ፣ ዳዊት ጎልያድን ገሎ ሲመለስ ዘፋኞች ዘፈኑ። ዘፈን ነው የዘፈኑት። ምን የሚል ዘፈን? ሳኦል ሺህ ገደለ፣ ዳዊት ደግሞ እልፍ ገደለ ብለው ሲዘፍኑ ለኔ ሺህ ሰጡ፣ ለሱ ደግሞ እልፍ ሰጡ። ታዲያ ምን ቀረኝ? ከመንግስቴ በቀር ምን ቀረው? ታዲያ እሱ መንግስቴን ብቻ መውሰድ ነው፣ ከኔ በልጧል ብሎ ከዛ ቀን ጀምሮ ተመቀኘው። በምቀኝነት ያላስከፈለው ዋጋ ያላስከፈለው መከራ የለም። ምቀኞች የሚገርማችሁ የማያስከፍሏችሁ ዋጋ የለም፣ የማያሳድዷችሁ ነገር የለም። ግን ወጣም ወረደም አክተሩ አይሞትም።